አይነ ጠፍቶ ነው በሉኝ። አይነ ጠፍቶ ነው አይነ ፈሶ ነው በሉኝ እንጂ ፍሬ ከማማ ያ ሁሉ የህዝብ ፍሬ ካለቀ በኋላ አቻ አልወጣም ፈላው በሉኝ። ኑና ነገሩኝ እንጂ ውሸት ነው በሉኝ። ኑና ውሸት ነው በሉኝ። ግሮም ጥቁር ተጧጅ እኮ ከጠቀሙ እኮ ጉዳቱ ይበልጣል። ጉያን ጠንባታን ሰውና አንተ ሰውነ ያኛውም ያው ነው። በዚህ ሰዓት ፈለው በዚህ አሳቻ ሰዓት እንዴት አመሽ? እኔ ደህና ነኝ። እንዴት አመሽ? አሁን ገና የጋቢ ትክክለኛውን ቦታ አገኘ። ምንድነው የተፈጠረው? የገባው ሰው አለ? እኔ አልገባኝም። ድንጋጤው እስካሁን አለቀቀኝም። አንተ በመድኃኒዓለም የማይጣል ነጥብ ትጠላላችሁ፣ የማይጣል ነጥብ ትጠላላችሁ። አንተ ጉሂ ምን አይነት ተጫዋች ነው? በመድኃኒዓለም እንዲህ አንተ ለዋንጫ እየተፎካከርክ እንደዚህ አይነት ስህተት ትሰራለህ? እንደዚህ አይነት ስህተት ትሰራለህ? ዶኩ ስላላችሁ አመስግኑ ዛሬ በኢየሱስ ስም። አንተ ኧረ በመድኃኒዓለም አንተ ሲጀመር 1-0 እየመራህ እንዴት ነው ለዋንጫ ነው የምትፎካከረው? ለዋንጫ እየተፎካከርክ እንዴት ነው እንደዚህ አይነት አውጥቶ የምትጫወቱት? ዶኩን ስላላችሁ አመስግኑ በኢየሱስ ስም። እንዴት 2 ነጥብ ትጥላለህ አንተ ለዋንጫ እየተፎካከርክ እንደዚህ አይነት ጨዋታ? መቤቴ በጣም ነው የሚያናደው፣ በጣም ነው የሚያናደው በእውነት። ኧረ ቋጠሯችን አይደል? ይኸውልህ ብዙ ወሬ አላበዛብህም፣ ግን አቻ የሆነው በምክንያት ሊሆን ይችላል። እንደዚህ አይነት አቻ ወሳኝነት ሊኖረው ይችላል። አቻ የሆነው ዶኩ አቻ የሆነው በምክንያት ሊሆን ይችላል። እሺ ችግር የለውም እኮ 3-2 እያሰብን ነበር እኮ፣ ግን አቻ የሆነው በምክንያት ሊሆን ይችላል። ኧረ በስመ አብ። እኔ ግራ የገባኝ የሲቲ ደጋፊዎች ማለት ነው ስታዲየም ውስጥ ዶኩ 3ኛውን ጎል ሲያገባ እንዴት ነው ምን እንዳይለወጥ ነው የጨፈረ? አሁን ሲቲ ይህንን ጨዋታ 3 ጨዋታ ነው የቀረው፣ አቻ ወጣ፣ ተሸነፈ። ምን ልዩነት? ምንም እኮ ልዩነት እኮ የለውም። እንዴት እንደዚህ ይጨፈራል? ለማንኛውም ብሩክ ሄክሶን ሁላችሁም ታውቁታላችሁ። ከታች ሜንሽን ያረኩላችሁን አካውንት 100,000 ፎሎወር አስገባና በጣም ብዙ ገንዘብ እንሰጣለን ብለው ቃል ገብተውለታል። ብቻ ግን ሁላችሁም የቪዲዮ የደረሳችሁ ሰዎች በደንብ ሼር፣ ኮፒ ሊንክ፣ ሪፖስት አድርጉትና ከታች ሜንሽን ያረኩላችሁን አካውንት ሁላችሁ ፎሎ እያደረጋችሁ በተለያየ አካውንት እና ብሩክ ሄክሶ ይህንን ቻሌንጅ እንዲያሸንፍ የበኩላችንን እናድርግ ለማለት ነው። ይመቻችሁ። ምንድነው ያደረጋችሁት? ሰጣችሁት ዋንጫውን ለአርሰናል በላ ይሄን አመት። ወይኔ ምን አይነት ስህተት ነው? ምን አይነት ስህተት ነው? ከእናንተ ይጠበቃል ወይ? ኧረ መድኃኒዓለም ወይኔ ለምን ታጓጉናላችሁ? ለምን እስከዚህ ሰዓት ጠብቀን እስከዚህ ሰዓት ተጫውተ እየመራ ሲቲ አፈር ብላ አፈር ያስበላ አፈር አባ ያስበላ ሲቲ። ኤቨርተንም ዋንጫውን የማሳካት እድል አለው እንዴ? እኔ እኮ ግራ ተገለባበጠብኝ እኮ ጎበዝ። ምንም ሊገባኝ አልቻለም። እንዴት ነው የሚጫወቱት ኤቨርተኖች? ኤቨርተን ራሱ ነው። አርሰናል እኮ እንደዚህ አይጫወት። አርሰናል ራሱ እንደዚህ አይጫወት። ኤቨርተን ሳናቀው ወይ ለዋንጫ እየተጫወተ ነው ወይ አርሰናል ጉቦ ብሎ ቦነስ ነገር ሰጥቷል እንጂ ኤቨርተን በታምር እንደዚህ አያረግም። አይ ሲቲ በቃ መቼስ ለአንተ ሲባል እስከ 40ኛ ሳምንት አንጫወት። አበቃ እንደምንም ተሽሎክልካ 1 ነጥብ ወስደሃል። ጸልይ እንግዲህ አርሰናል ከጣለ እኔ አይመስለኝ። ዛሬ ቀናችን አይደለም። በቃ በስማ ኧረ ሲቲ አቃጠልከኝ። ከኛ ሽንፈት በላይ ነው የተቃጠልኩት ነው የምልህ። ወይኔ አረጉይ ተው አንተ። ድሮስ ቼልሲ አካዳሚ አድገህ ልጠቅም ነው? ተከላካይ ሆነ ቼልሲ የሚጠቅም ሰው እኮ አላየሁም ከጆን ቴሪ በስተቀር። አንተ ልጠቅም ነው? አንተ አህያ፣ በአንተ ምክንያት እኮ ነው ሁሉ በቃ ሞራላችሁ ሁሉ የተነሳው። ወይኔ ምን አይነት ጎሉ የሚገባባችሁ እናንተ ደነዞች። ዶኩ ብቻውን ይጮት። ዶኩ ከባሪ እኮ ነው ጩው ነበር። ወይኔ እያየሁት አርሰናል ዋንጫ በላ፣ እያየሁት ከሃቨርትስ ዋንጫ በላ፣ እያየሁት ያ ማድዌኬ ዋንጫ ሊበላ ነው። ያ ገጣባ
እኔ ተቃጠልኩኝ። ተስፋ የለንም ከዚህ በኋላ ተስፋ ቁረጡ። በቃ ቶሎ አክሴፕት ብናደርግ የሚሻለው በቃ አርሰናል መብላቱን አክሴፕት አድርገን ቋጠሯችንን ለአትሌቲኮ ማድሪድ ማዞር ነው። ሻምፒዮንስ ሊግ ነው መብላት የሌለበት። ምክንያቱም 13 ጊዜ የበላውን ዋንጫ 14ኛ እንዳይበላ ነው እየቋጠርኩ ያለሁትና ምንም በቃኝ። ፔፕ አደራ በላ። ኧረ በስመ አብ እንደዚህ ይደረጋል። ገዢ ምን አይነት ባክፓስ ነው? መተ በዚህ ሰዓት እንደዚህ ትሳሳታለህ። ሰከንድ አፍ ምን አይነት ጨዋታ ነው ያየነው? መድኃኒዓለም ያበደ 5 ጎል ነው ያየነው። ፔፕ ጋርዲዮላ ግን እንዴት አደጋ አያሸትም? ያ ሁላ ኳስ ሲሳት ደንገጥ ነቃ ማለት ነበረበት። በጣም ልክ አልሰራችሁም። ፔፕ ልክ አልሰራ ባይ ኮሜንታተሩ ለአርሰናል ሻምፒዮን ስለመሆኑ ሲያወራ እንዴት ዝግንን እንደሚል ነው ምድና ይሻላል። አትሊስት ዶኩ ይችላል። በስማ በቃ እንደዚህ እኮ በሎ ብሎክ ሲያዝጉ እኮ ከፔናልቲ ውጪ ነው ኳስ እየመታህ የምትጠይቀው። በጣም ፔፕ ዛሬ ልክ አልነበረም። ግን 3 ነጥብና 5 ጎል ከመቋጠር 1 ነጥብና 4 ጎል መቋጠር ይሻላል። ዌስትሃም ያሸንፋል ብሎ በጠበቅ አርሰናል ከባድ አትሊስት ለአቻ አሪፍ ነው። እንደው ሜዳሊያ ለምጃለም አበሏት እንኳን ከ3ቱ አንዱን ቋጥሬ አስጠላችኋለሁ። አብረ ሲቲ እንዳጥል ነው አደጋው። እስቲ ኮፒ ሊንክ ሪፖስት ሼር እያደረጋችሁ የእናንተን ሐሳብ ኮሜንት ላይ መቻችሁ። ወይኔ ሲቲ በዚህ ሰዓት ነጥብ እንጥላለን። ይሄን የሚመስል ጌም ተጫውተን ምን አይነት ያበደ ጌም ተጫውተን እንዴት እንደዚህ አይነት በጣም ሲሊ ኢረሮች እንሰራለን። በጣም ሲሊ ኢረሮች ማለት ነው። በስመ አብ ዛሬ ኤክስፒሪየንስ ገደለን። ስፔሻሊ ተከላካይ መስመራችን ኤክስፒሪየንስ ገደለን። ይሄን መሰለ ጌም ተጫውተን ይሄን መሰለ ተጋድሎ አድርገን ግን ምን ፈልጎን ነጥብ አይደለም ያገኘ ነው። ወይኔ የምር ነው ይሄን ጌም 3-0 ምናምን ገላለን ብዬ ነበር ግን ከእረፍት እንደተመለስን ይታይ ነበር። ምንም ሪያክት አላደረግንም። ትችላለህ ዶኩ በቃ ምንም ማድረግ አይቻልም። ከ3-1 ሶስታቸው ወተናል። አረ ጸሎተኞች በዙብን። ያ ቴርኖ ባሪ የተባለ ጥቁር ልጅ አሁን ጌ እንደዚህ አይነት ስህተት ትሳሳታለህ። ታይትል ሬስ ሊሆን ሲጀመር ለበረኛ መመለስ ምን አስፈለገ? ያ ጥቁር ቴርኖ ባሪ የተባለ ልጅ ጸልዮ ገባ መሰለኝ 2 ጎል አገባ። ዶኩም የጸሎት ሰው ነች። አቻ አረገን ባለቀ ሰዓት በግራ እግር እና በቀኝ እግር ኤፍ የሚገራርም አግብቶ ይሄንን ጨዋታ ነጥብ ይዘን እንድንወጣ አደረገን። ዶኩ ኮቫቺች ሲቲ ቤት ማለት ነው። ዴብሮይን ከወጣ በኋላ እንደ ኮቫቺች አይነት አቀባይ አሁንም ድረስ የለን። ይሄ እመንም አትመን። ለማርሙሽ የሰጠው ኳስ ለሃላንድ ሰጥቶ አንድ ከ3-1 1 እንድናገባ አድርጎ 3-2 የመለሰን ብቻ እኔ ምን እንደምል አላውቅም። ኧረ በስመ አብ ደግሞ እያለቃቀሱ ነው ወያሎች ገና ለአቻይ ታውቃለህ ምን አይነት ቅዘናም እንደሆንክ ታውቃለህ። ለምን አጫወተ ዳኛው 3 አቻ እስኪሆን እዛ ጋር ተኝቶ ስንት ሰዓት ሙሉ በልቶ ሰብስቲቲዩሽን አድር ታይም ላይ አይደል ሲደረግ የነበረው። አልቃሽ አቻን ደስ ብሎ ተቀበል። እሁድ አርሰናል ከዌስትሃም ሽንፈት ነው የምጠብቀው። ሽንፈት ለአርሰናል ማለት እንደዚህ የማይሆን ነገር ይፈጠር የለ እዛም እግር ኳስ ያስመልክተን የሚገራርም ነገር ማለት ነው። ለእግር ኳስ ተመልካች ምርጥ ጨዋታ ለኛ ቃጠሎ። ግን ጄርሚ ዶኩ ትችላለህ በቃ ድብን ቅጥል ብያለሁ። ግን በዚህ ዋንጫውን ተስፋ አንቆርጥ። ምክንያቱም ቲሜን አምነዋል። እነሱ ደግሞ ቦትል እንደሚያደርጉት ስለማኑ የማይደረግ ነገር ነው ዛሬ የተሰራው። ከመምራት ነው ያንን ሁላ ጌይና ኩሳኖቭ እኔ ምን እንደምላችሁ አላውቅም። አመቱን ሙሉ ሲወደሱ የነበሩ ተጫዋቾች ዛሬ በዚህ ሰዓት ምን እንደነካቸውላ አላውቅም። ሲቀጥል ደግሞ እኔ አላውቅም ሮድሪ ከሌለ በቃ ቲሙ እንዴት ግን መቼም ተስፋ አንቆርጥም። ይሄን ነው እስከ መጨረሻው ሰዓት ድረስ እስኪበሉትና እስኪያረጋግጡት ድረስ ተስፋ የሚያቆርጥ የሚባል ነገር የለም። ተስፋ አንቆርጥም። ምክንያቱም አይተነዋል። ከ9ም ከ10ም ከ11ም ከ12ም ነጥብ ተመልሰን መተናል። አሁን ፎከስ ማድረግ ያለብን ቀጣዩ ጨዋታችንን ማሸነፍ ላይ ነው። እነሱ 3 ጨዋታ ይቀራቸዋል፣ 4 ጨዋታ ይቀረናል። ማተኮር ያለብን እዛ ላይ ነው። አለቀ። ጨፈርክ ለአቻ ጨፈርክ። እኔ ነኝ የምጨፍረው አንተ አይደለም የምጨፍረው። ትጠጣዋለህ ይኸውልህ አየሁ አይደለ ትጠጣዋለህ። ማን ቦትለር እንደሆነ እናየዋለን። አንቺ ኤቨርተን አኮራሽኝ። መብራት ጠፍቶ ማለት ነው በቃ እኔ አብጄ ነበር ነው የምላችሁ። በቃ ኤቨርተን ምሽቴን አሳመርክልኝ። በአቻ
የሚደብረኝ መስሎ ነበረ። ዳቻ ለኛ አሁን እኮ 3 ነጥብ ነው። 3 ነጥብ ነው። ግባናው ጣወያላ ታይተሻል እኮ ታይተሻል። ይኸውልሽ ሜዳ ለቀሽ ስትወጪ ታይተሻል። ውስጥ ተስፋ ቆርጧል። እያንዳንድ ከነ ቋጣሪው ከነ ደጋፊ ከነ ፈላው ወይኔ ኤቨርተን ወይኔ ዴቪድ ሞይስ እኔ ማለት ነው ሁላችሁ ኢንቫይትድ ቱ ዘ ፓሬድ በቃ ተጋብዛችኋል። ፓሬዱ ላይ አብራችሁ ነው የምትጨፍሩት። ይሄ ትልቁ ለታዶ ኤቨርተንና ተተሙት ለዩብኛላችሁ። አንተ ምን አይነት ያበደ ምሽት አሳለፍኩኝ ብዬ ይሄ ደደብ ማይክል ኦሊቨር የሚባል ዳኛማ ገና ጌሙ ሲጀመር ላይቭ ላይ ገና ጌሙ ሲጀመር ነው ይሄ ውሻ የሲቲ ተከፋይ የሆነ ዳኛ ሁሉም ያውቃል እኮ ሁሉም ያውቃል። ማይክል ኦሊቨር ሌባ አብዛኛው የሲቲ ጨዋታ እሱ ነው የሚዳኘው 98ኛ ደቂቃ ረስታጫውታለህ። ኤክስትራ ታይም ላይ ምን ሰዓት ተገደለ? ዶኩ ሁለት የሚገርም ጎል በዚህ ቅርቅር አረገ። እሱ ላይ ምንም ልትላችል ሌባ ዳኛው ነው። ገባ አይደለ? የሲቲ ደጋፊ ምንም እንዳትደሰት ማሸነፍ ያለብን ጨዋታ ነው አቻ ያወጣው። እሱም አይገባህም ነበር። ገባ? እኔ የምናደደው መሸነፍ ስለሚገባ ነው እንጂ ጌሙ ሲጀመር ማይክል ኦሊቨር የሚባል የበሰበሰ ዳኛ እየዳኘ ሲቲ ዛሬ አቻ ያወጣል ብትለኝ ገባ አይደለ? እንደዚህ እግሬን ሰቅዬ በፈገግታ ነበር ምተኛው። ገባ? 3 ነጥብ ስለነጠካቸው እነዚህ እኔ ካሁን በኋላ ነው ህይወቴን ሙሉ የኤቨርተን አሽቃባጭ ነው መሆኑ። ገባ አይደለ? 3 ዓመት እንዳይወርዱ እንደደገፍኩላቸው የሚያውቁ ነበር የሚመስለው። ዛሬ ቤሪ የምትባል ሰውዬ ቤቶ ደደብ ቤሪ ወርቅ። ገባ አይደለ? ዴቪድ ሞይስ ውለታህን አንረሳውም። ለነገሩ ጥሩ ነው። ማን ሲሸነፉ ላይቭ ላይ ምሞት መስሎኝ ነበር። ልቤ አስፈርቶኝ ምሞት ነበረ። ዶኩ ለጤናዬ ራሱ ውለታ ውለሽልኛል። አረጋጋሽ። ቴንኪዩ ዶኩዬ። ገባሽ አይደል? ሽንፈቱ በጣም ያረካኝ ነበረ፣ ግን አቻውም አለቀልሽ ነው። ሌላ ጨዋታ ደግመሽ ትጮሻለሽ። እኔ ሳልጮት ሌላ ጨዋታ ትጮሻለሽ፣ እሱንም ትጠያለሽ። አባቴ ገባሽ አይደል? ማን ነው ሲቲ ምናምን አሁን መጥቶ እስካሁን ከአንቺ የበለጠ ደጋፊሽ ነበርኩ የሚለው ደጋፊ መጥቶ ሲረግጥሽ ታያለሽ። ይረግጥሻል። ወይኔ አሸነፈ ብዬ ቪዲዮ ሰርቼ ወይኔ ይህንንስ ማናየበት ግን እኮ አሸነፈ ብዬ እኮ ቪዲዮ ሰራው። ማን ኤቨርተን እንደዛ አስቃብጬልህ እንደዛ ትችላላችሁ እንዴ? ስንት አይነት ቡድን ያላችሁ? 2 አይነት ፈርስት ሃፍ ሌላ ሰከንድ ሃፍ ሌላ። ግባ ምድረን ቋጣሪ ዝምጭጭን ያስደረግልኝ ኤቨርተን ቴንኪው። ካንተ አንድ ነገር ጠብቄ ነበር፣ ወይ ማሸነፍ ወይ አቻ መውጣት። ብቻ ይህንን ቡድን በስነ ልቦና ረገድ አዳክመህ ነጥብ እንድታስጠልልኝ ነበር የፈለኩት። አረካኝ ኤቨርተን። አቻም ይበቃኛል እኮ እኔ ግን አሸንፈሃል ብዬ በጣም ደስ ብሎኝ ነበር። ቪዲዮ ሰራሁኝ እኮ አስቀድሜ ኤቨርተን ቃላባ ያደረገኝ ይሁን ምንም ማለት አይደለም። ማን እሺ አሁን የደረሰኝ ሰበር ዜና ነው። ኤፍኤው ወይም የእንግሊዝ እግር ኳስ አሶሲዬሽን ማለት ነው ማን ሲቲም አርሰናልም የዘንድሮን ዋንጫ ለመብላት አይመጡም፣ ሁለቱም አይሆኑም፣ ስለዚህ ዩናይትድ ሊበላው ይገባል የሚል ውይይት ላይ እንደሆነ መረጃ ደረሰ። ለማንኛውም ግን ማለት ነው ምን አለ አሁን እንደ ቤልጂየም ፕሮ ሊግ እና እንደ ቼክ ይሄ ከዩሮፕ ቶፕ 5 ሊጎች ላይ የለም። አሁን ፍሬንች አሁን ተብሏል። ከዛ ውጭ ግን ወደ መጨረሻ ላይ ጭፍጭፍ ነው የሚሆነው፣ ኖክአውት ይሆናል ማለት ነው። አንደኛ ጨረስክ፣ ሁለተኛ ጨረስክ ምናምን ተብሎ አይደለም ዋንጫው። ከ1 እስከ 5 ወይ እስከ 6 ምናምን ያሉት ይወጡና ለብቻ እርስ በርስ ደግሞ ማለት ነው በትክክል የዋንጫ ሻምፒዮኑ እንደ በወንፊት እንዲህ ጠሉ ነው ማለት ነው የሚታወቀው። እና ምን አለ ፕሪሚየር ሊጉ እንደዛ ቢሆን በዚህ ሰዓት ማለት ነው ሲቲንም ሁልሽንም ማለት ነው ስነ ስርዓት አስይዘን ዋንጫውንም በለው ነበር። ምን ዋጋ አለው? ኤቨርተን 3 ነጥብ ስለሚገባው ነበር የተቃጠልኩት እንጂ ሪያሊቲው ላቃጥልሽ ነው የመጣሁት። ዶኩ ምን እሺ ነው የሚገርም 2 ጎሎች ብታገባም እሺ ስትል አልገባኝም። 1 ነጥብ በቂ ነበር እንዴ? 1 ነጥብ ነበር እንዴ የፈለጋችሁት? ላቻ ነበር እንዴ ጮታችሁት? ተረዳኝ አይደል? የአርሰናል ተጫዋች እንደዚህ መጥቶ እሺ ቢል አስበዋል? አቻወተን እሺ ብንል የአርሰናል ተጫዋች ተረገጥ ነበረ። ልብህ ያውቀዋል። ማን የሃላንድ እንዲህ ምናምን ብለሽ በቆራጣ ምናምን ባየሽን በሳምንትሽ ባናትሽ ተተከልሽ። ገና ሌላ ጨዋታ አለሽ። ማንዬ መጫወት ኦቨርሬትድ ነው። ገባህ? ምክንያቱም ስትጫወት መሸነፍ ስላለ ማለት ነው። እኛ 6 ነጥብ ቀድመንሽ 2 ተስተካካይ ጨዋታ ስላለኝ አንድ አይነት እኮ ነው። የምን አንድ አይነት? የኛ ነጥብ ተመዝግበዋል እኮ። አንቺ እስቲ ወንድ ነሽ አስመዝግቢው። ገባሽ አይደለ? ኤቨርተን የልጅነቴ የአርቴታ የልጅነት ክለብ እንዴት እንዳኮራችሁን ማለት ነው። ተዘርፋችሁ ነው እንጂ
3 ነጥብ ነው የሚገባችሁ። 3 ነጥብ ደግነቱ ዶኩ አቻ አርጎ የሚገርም ሁለት በዚህም ሁለት ጎል ቢያገባም አቻ አርጎ እንዲሁናም ካለ አታስበው ማለት በቦርንማውዝ መቀለጃ ነው የሚያደርገው። በቦርንማውዝ ሜዳ ደግሞ ግጠማው ቦርንማውዝ ነው ማለት ውይ እኔ እንደውም በጣም ፈርቼ ነበር ዛሬ ብትሸነፉ ስለሚረጋገጥ በጣም ፈርቼ ነበረ። ዛሬ ሰላማዊ እንቅልፍ ትንሽ በጣም ተደስቼ ትንሽ ስለተናደርኩኝ ባላንስ አርጋችሁልኛል። አመሰግናለሁ። አንተ ተቃጠል ነው ማለት ገባ ኤን ትበላለ ፌክ ደጋፊ ፌክ አዌ ደጋፊ 3-1 ሲመራ ወጣ። አዌ ደጋፊ ፌክ ነህ። እጅ ምሰጥ ወዲያውኑ እጅ ምሰጥ ከኛ ጋር እንዳትወዳደር 20 ዓመት የደገፍነው ክለብ ነው። እሺ አባቴ አንዴ ደግሞ ማርሹን እንያዝና ካሁን ባላ ታከብረኛለህ። የሚያጣምም ቋጣሪ ያለን ከእንግዲህ በኋላ አቋማኛ ነን እንዴ? ይሄ በኤቨርተን ጥበብ ብቻ የሚቻል አይደለም። የአርሰናል ደጋፊ እጅ አለበት እንዴ? ቼነችና ማነው ተው የሚለኝ ማነው ኳንጫው? ኧረ እኔ ምንም የምለው ነገር የለኝም፣ ግን ማለት ነው ኤቨርተን ዋንጫውን እንኳ ውሰዱ ነው ያለው። ማንቸስተር ደጋፊዎች እስቲ ወጣ በሉ። ዘንድሮ ዋንጫውን መብላጣችን ነው፣ ማንም ነው ማያስቆመን። ያው እንግዲህ ኤቨርተን ለአርሰናል ዋንጫውን ሰጥቶታል። ለእናቶቻችሁ ደግሞ የእናቶች ቀን አበባ መስጠት የምትፈልጉ ሰዎች ፍቅር ጊፍት ትባላለች። ከስራ አካውንቷን አስቀምጬላችኋለሁ። የልደቴን አበባ እሷ ነበር የሰራችልኝ። አሁን ደግሞ ለእናቶች ቀን ቆንጆ አበባ ስለምትሰራ እየደወላችሁ ዘዟት። አውጣው ቻው። አርሰናል በማንቸስተር ሲቲ ሲሸነፍ ነገሮች ሁሉ አበቁ፣ አከተመ ተባለ። ግን ዛሬ ላይ አርሰናል በ5 ነጥብ አርሰናል በ5 ነጥብ ፕሪሚየር ሊጉን እየመራ ይገኛል። ፕሪሚየር ሊጉን የማሸነፍ እድሉ ወደ አርሰናል አሁን በደንብ የተመለሰ ይመስላል። ገነርሶቼ እንኳን ደስ አላችሁ። የተደበራችሁ በጣም ከፍቷችሁ የነበረ የገነርሱ ደጋፊዎች በማንቸስተር ሲቲ ስንሸነፍ ተስፋችሁ ሁሉ የጨለመ እንኳን ደስ አላችሁ ገነርሶቼ፣ ይቻላል። ኦፊሻሊ ወደ ስራ ተመልሰናል። ጀሞ ኦፊሻሊ በጠዋት 12 ሰዓት ላይ ቆንጆ ቪዲዮ ሰራሁላችሁ። መላው የአርሰናል ቤተሰቦች ዛሬ ታይቶኛል። ወጥር የማው ብዬ ነበር አይደል? ያስከው አይደል? ተጠቀምክበት አይደል? አንተ የአርሰናል ደጋፊዎች ክበርልኝ። በእውነት ኮፒ ሊንክ ሼር አድርጉና ደርሱልኝ። ለአርሰናል ደጋፊ አፍጣችኋችሁ በደንብ ኮፒ ሊንክ ሼር አድርጉና ደርሱልኝ። ክበር። አንተ የከበርክ ደጋፊ ነህ። ይህንን የቋጠሮ ትግል ከጎኔ ተሰልፈ ቋጥረ ይህ ቡድን ላይ ለማሸነፍ ከዳር ደርሰ አቻ ስላስወጣው ትልቅ ክብር ይገባሃል። ክበርልኝ። አንተ የአርሰናል ደጋፊ፣ አንተ ልዩ ምትለይ ደጋፊ ነህ። በእውነት ከልብ ነው አመሰግነው። በዚህ ተጋድሎ ለኔ ከጎኔ ቆመ ይህንን ቡድን ነጥብ እናስጥለው ስላስቻልከኝ ተለያለህ ልልኔ መጣሁ። አዳር ስለሁሉም ለአንድም ያልደረሰው አርሰናል ደጋፊ እንዳለ ይቻላል። ስለሚቻል በፍጹም ኤቨርተን ዋንጫ ይሰጠኛል ብዬ አስቤ አላቅም ነበረ። ላለፉት ዓመታት ሲያስቸግረኝ የነበረው ክለብ ኤቨርተን በዚህ መልኩ ዋንጫውን ውሰዱት ፈቅጄላችኋለሁ ብሎናል። ገነርስ እንዴት አባቱ ደስ ይላል። እኛ የቀረን 3 ጨዋታ እኮ ነው። ምን አይነት ምሽት፣ ምን አይነት ድራማን የተመለከትነው። ያውም እላፊ ደቂቃ ጫውቷቸው ነው ጎል እንዲያስቆጥሩ ያደረጓቸው ሲቲን። እመኑኝ ይኸውላችሁ 97ኛው ደቂቃ ላይ የተጨመረው 6 ደቂቃ ነበር። ምን አይነት ድራማቲክ ነው ግን እኛ ፕሪሚየር ሊግ ላይ ያለው በጣም ነው ያስጠላው። ከምር ብቻ ይቻላል ገነርስ። በጣም ነው የምትችሉት ኤቨርተኖች። እግዚአብሔርን ማለት 3 አቻ በጣም ያበደ ጌም። እኔ እንደውም ማለት ነው የምታሸንፉ መስሎኝ እንጂ አንተ እንጂ የተባልኩ ሰውዬ ማለት ነው። ወይኔ በስመ አብ እንዴ! እንጀራችንን ልታበላሽው ነው መሰለኝ የመጣው። ማን ያውላ ኳስ ትስታለ። በጣም ነው ያናደርከኝ። የሚያምር ጨዋታ ኤቨርተኖች ማለት እኔ አቻ ነበር የጠበቁት ማለት 3-1 መርታችሁ 3 ወጣችኋል። አያሳስብም፣ ችግር የለም። እኔ ብቻ አልደበረኝም። እናቴ ክሙት ይችላል። ምን አይነት ኧረ በስመ አብ። እኔ ቀን ነው ለእናንተ በጣም። እኔ ግን ለኤቨርተን ጨካኝ አይደለሁ። አርሰናል ጨካኝ አይደለም ለኤቨርተን። ይሄ እኮ አይገባንም። እኛ እኮ ሁለቴን ያሸነፍናቸው እኮ እኛ ምን ጠቅመናቸው ነው ለኤቨርተኖች እንደዚህ የሚያደርጉልን? በጣም ትችላላችሁ ኤቨርተኖች፣ እግዚአብሔርን ማለት ነው እንዴ። እኛ እኮ ክፉ ነን ለእናንተ፣ እናንተ ግን ጥሩ ናችሁ ለኛ። በጣም ነው የምትችሉት ኤቨርተኖች፣ በጣም ማለት ነው። ገብቷችኋል? የጠበቁት ጨዋታ ኤቨርተን ነው። ቀጣይ ማለት ነው አንድ ሆፕ ማድረግበት ጨዋታ ላይ በርንሞስ አለቀ። ከዚህ በኋላ ሲቲ ቻው። ከዚህ በኋላ ቦትል ምናምን የለም። ቦትል ይኸውና ጠጣው
we are the champion ይላል ሰዎች ማለት ነው። እኔ ብዙ ጊዜ አውርቻለሁ። ጉንጬ ለፋ፣ ጎሮሬ ደረቀ። ሼር ኮፒ ሊንክ ሪፖስት አድርገህ አድርስልኝ። እንደዛ ስሟገታችሁ የነበራችሁ ሰዎች ታውቁኛላችሁ። ምን ብያችሁ ነበረ? ይቻላል ስለሚቻል ማንም ደንቆሮ መጥቶ ሊያደነቁረኝ አይችልም። ምክንያቱም ዘንድሮ ዓመቱ የኔ ነው ብያለሁ፣ የኔ ነው እና ስለሚቻል ነው። ወገንታት ሼር አድርጉት። 9 ቪዲዮ ነው የምሰራው እኔ 10 15 ልሰራ እችላለሁ። ዛሬ ወኔ ላይ ነኝ። ግባና አውጣው። በገዛ እጃችን የነበረውን ዋንጫ ደግመን አሳልፈን ሰጥ። እኔ ጌሂና ኩሳኖቭ ምን አባታቸው እንደሚሰሩ እንደዚህ አይነት ሰዓት ላይ እንደዚህ አይነት ስህተት ምን ይባላል? ሁለቱ የመጀመሪያው ሁለተኛው ሶስተኛው ጎል ደግሞ ተስፋ መቁረጥ። እንዴ እነሱ እንደዛ እየተጫወቱ እነሱ ተስፋ ይቆርጣሉ። አረ መድኃኒዓለም እኔ እግዚአብሔርን ለዶኩ አዘንኩለት። እንደዚህ ለፍቶ አቻ ከምንም ይሻላል። አትሊስት በ9 ደቂቃ እየቀረ ነው ካምባክ አድርገን አቻውን ነው። ግን ደና ማሸነፍ የምንችለው ጨዋታ ደና ጎል እናጠብበታለን ያለውን ጨዋታ ሲግማሙ አበላሹት። ኩሳኖ እኔ ምን ከሰከንድ ሃፍ ላይ ኬርም ያደርጉም አይመስሉም አጫወታቸው። እንዴ የዋንጫ ቲም እንደዚህ ነው እንደዚህ ነው። እኛ ያየነው ሲቲ ሮድሪ የለምና በቃ እንደዚህ መንበሳበስ። እንዴ ሙሉ 5 ጨዋታ ምናምን 6 ጨዋታ 2 ጎል ገብቶበት የመጣ ቲም ይኸው ዛሬ 3 በኤቨርተን ይገባበታል። በምንም አይነት ወይ ሊያገቡ አይችሉም ነበር። 2 ጎል ሰተናቸው ጀመረ። አሁንም አላለቀም። ተስፋ አንቆርጥም። እኛ መቼም ተስፋ አንቆርጥም። ግን እንዲህ መሆኑ በጣም ያሳዝናል። እግዚአብሔርን ደና ማሸነፍ እየቻለን ነው። ይሄንና እንደዚህ አቻ በስመ አብ እኔ ቃል የለኝም። መድኃኒዓለምን ለዛሬ ፐርፎርማንሳቸው አርሴ ፋንስ ኮንግራ ያለው 98.9% ዋንጫው የእናንተው አረጋግጣችኋል። ሲቲ ማለት ነው የትም እንደማይደርስ በዛሬው ጨዋታ ማየት ችለናል ማለት ነው። እየተንደፈደፈ መጨረሻው ደቂቃ ላይ ያንቻነው ታግም ያስደሰተኝ ነገር ማለት ማርኮ ጉይ መሳሳቱ ወይኔ እንዴት ነው ደስ የሚለው ይሄ ልጅ ማለት ነው። በቃ ከኛ አምልጦ ሲቢቲ በእርግጠኛ ሰዎችም ችግር አለበት ግን ማለት ነው እንኳን ተሳሳተ። ለማንኛውም በዚህ ጨዋታ ዙሪያ ያላችሁን ሀሳብ ኮሜንት ላይ አስቀምጡልኝ። አርሴ ፋንስ እንኳን ደስ አላችሁ። ይሄ ቲም ዋንጫ መብላት የለበትም፣ በተለይ ፕሪሚየር ሊግ ዋንጫ ማለት ነው። የለፋ የደከመ ቲም ነው ዋንጫውን መብላት ያለበት ብዬ ነው ማምነው። ሲቲ የጋርዲዮላ ኢራ አልቋል፣ በቃ አልቋል። የዛሬ 2 ዓመት ያለቀ ኢራ ነውና አርሴ ፋንስ አሁን እጅግ በጣም ደስ የሚል ጊዜ ነው። ነገ ቻምፒየንስ ሊጋችሁን ትቀጥላላችሁ። በቃ ማን እሺ አቻ የሆነው በምክንያት ነው አይደለም። እኔ በቃ እሱም ብቻ ነው የፈለኩትኝ። በቃ አቻ የሆነበት ታይም ላይ በቃ ይሁን እኔ እኮ ኦልሬዲ 3-2 አልቋል ብያለሁ። ግን አቻ የሆነው ለበጎ ነው ብዬ ላልፈው ነው የፈለኩት። ይሄን ነገር በቃ ምንም ነገር መናገር አልፈልግም። ገብቷል። መጨረሻ ላይ ምን እንደሚፈጠር ስለማናቅ ገብቷል። በራሳችን ጥፋት አንተ ብዙ አይነት ስህተት እኮ አይተህ ሊሆን ይችላል። እኔ ማንንም መውቀስ አልፈልግም። ግን የጌሄን ስህተት ማንም የፕሪሚየር ሊግ ትልቅ ተጫዋች ነው። ፕሪሚየር ሊግ ተጫዋቾች ማለት በጣም ትልቅ ተጫዋቾች ናቸው። እንደዚህ አይነት ስህተት ደግሞ በጣም የሚያስጠላ ስህተት ነው። ብዙ አይነት ስህተት እኮ አይተህ እንደዚህ የሆነ አሲስት ማን እኔ እግዚአብሔርን አላውቅም። ብቻ አሁን ማለት የምፈልገው ይሄን ነገር በቃ ለበጎ ነው። ይሄ ጨዋታ አቻ ያለቀው ለበጎ ነው ብዬ ነው። በቃ አርሰናልም ከበላው ይብለው ምን አባቱ ነው። ኤቨርተን ምንድነው ያደረከው? ምን አገባህ? ኤቨርተን በማይመለከት ምንድነው የተመካከርነው መንደራችን ውስጥ ከመርሲሳይድ ለምን የቻለው ችሎ አያገባም አያሸንፍም እንዴ አይበላም? ለምንድነው በማይመለከት የምትገባው? እንደዚህ እየለፉ ገና ነው ሲቲ ገና ነው አቻው 2 ነጥብ ነው ይጥላል። ያኛው እቺ ፖይንት ትጠቅማለች ደግሞ ዶኩ ዝም ብላ አይደለም እንደዚህ የለፋው። እኛ አለ 2 ነጥብ አያጣላንም። እኛ አለንልን። እኔ የምለው ላይክ ዛሬ ሲቲን ከኤቨርተን ብለው ከማን ነው ያጫወቷቸው? ማሊያችሁን አውልቁ ማን እኔ እኮ ግራ እስኪ ምን ተሰማሽ አንቺ ጋር? አሁን ከኔ ጋር ኳስ አይተሻላ? ይኸውላችሁ ኳሱ አልቋል ብዬ ቪዲዮ ልሰራ በተቀመጥኩበት ነው ዶቪያን ጎል ያገባውና ዩ ጋይስ እኔ ባንድም በሌላ ማልዋሸው ነገር ፔፕ ጋርዲዮላ እንደዚህ ሲሆን ስላየው ደስ አለኝ። በቃ እነዚህ ሲጨነቅ ሳየው ደስ አለኝ፣ በጣም ደስ አለኝ። እኔ ከምንም እንዴትም ተርጉሙት ብቻ ደስ አለኝ የሚገባበት ሲያጣ ፔፕ ጋርዲዮላ በቃ እኔ ጃ ውስጤ የሆነ ደስታ መጣ። በጣም ነው ደስ ያለኝ። እኔስ የአርሰናል ደጋፊ ናት ሰው እንኳን ደስ ያለሽ። ቴንክ ዩ ቪዲዮ ኮፒንግ እና ሼር አድርጉልኝ። ፈላው እድለኛ ነበርክ ዛሬ
በቃ እድል ካንተ ጋር ነበር እንጂ ኢንዳይ ነው ኢንዲያ የሚባለው ልጅ ስንት ጎል ነው የሳተው? ስንት ጎል ግን በቃ በመጨረሻም ቢሆን 1 ነጥብ ወስዳችኋል። ይጠቅማል። ከዜሮ 1 ነጥብ ይሻላል። አርሰናል ግን አሁን ጥሩ መነቃቃት ውስጥ ራሳችሁ አስገብታችሁታል። ከተጠቀመበት እንግዲህ ከዌስትሃም ጋር ጨዋታ አለበት። እሱም ከባድ ጨዋታ እሱ ነው ብዬ ነው የማስበው። ያርሰናል ግን ኤቨርተኖች በቃ የጨረሱትን ጨዋታ ነው በመጨረሻ አቻ የወጡት። ብቻ ሲዝኑ ሲያልቅ እንዳሉትም የአርሰናሎች ነው መሰለኝ ዘንድሮ እንደዛ እየተሰማኝ ነው። ሲቲ ግን ምንድነው ጉሂ ምን አይነት ስህተት ነው የሚሰራው? ተከላካዮቹ የሚሳሳቱት ስህተት እነሱ ፊኒሺንግ ላይ ተቸግረው ነው እንጂ ያበደ ጨዋታ ነው ያየነው። ግን ጥሩ ነው። ዛሬ ሳንጫወት አሸንፈናል። አርሰናል ሳይጫወትም የሚያሸንፈው ነገር ነው በጣም ደስ የሚለኝ። 2 ነጥብ አግኝተናል። ሲቲ ስቴይ ሃምብል። የአርሰናል ደጋፊዎች ኮንግራጁሌሽንስ። 3 ጨዋታ ነው የቀረን፣ ዋንጫውን በላ ነው። ከዚህ በኋላ ዋንጫው ጣፋንታ በአርሰናል እጅ ላይ ነው ያለው። በቃ ሲቲ አርሰናል በተሸነፈ አቻ ቦጣ እያለ ብቻ ነው። አርሰናል አቻ እስካልወጣ ድረስ ዋንጫውን ያነሳዋል ማለት ነው። 3 ጨዋታ ነው የሚቀረን። ነገ ደግሞ አትሌቲኮን እንደገና እናሸንፍና ፋይናሊስት እንሆናለን። አርሰናል ደጋፊ በቃ እንኳን ደስ አላችሁ። አሁን የደስታ ጊዜያችን ላይ ብቻ ነው ያለ ነው። ባይ ባይ። ቢስሚላ ፋሚሊ፣ ምን አይነት ጨዋታ ነው ያየነው? ገራሚ ጨዋታ ግን እረ ዳኛው ምን ሆኖ ነው? እረ ዳኛው ምን ሆኖ ነው? አልቋል እኮ ሰዓቱ። ሲቲ ያስቆጠረው 3ኛ ጎል እኮ ሰዓቱ ባለቀ ሰዓት እኮ መንፋት ነበረበት። ማይክል ኦሊቨር ነው ማን ነው እንዴ? ለምንድን ነው ያሁን ላይ ያጫወታቸው? ጭራሽ እኮ 4ኛ እንዲያስቆጠረው ነበር እኮ። ግን ዴቪድ ሞይስ እና ልጆቹ ይችላሉ። እውነት ማጨብጨብ አለብን። ዩናይትድ ፋሚሊ እኛ አትደግፉን አታጨብጭቡልን ተብላችኋል። ታስታውሱ እንደሆነ የሲቲ ደጋፊዎች ብሏችኋል። ቪዲዮ ሰርተው አታጨብጭቡልን ብሏችኋል። ስለዚህ ልትደሰቱ ነው የሚገባው። እኔ መጀመሪያም ለነሱ ሳጨብጭብ አልነበረምና ግን ተብላችኋል። መደሰት ነው ያለባችሁ። ደግሞ ዶኩ ጎሉን አስቆጥሮ ይጨፍራል እንዴ! አሁን እኮ አቻ እኮ ነው አድቫንቴጅ እኮ ለማን አሁንም ቢሆን እኮ ያው ነው እኮ ነጥብ ጥሏል እኮ። በነገራችን ላይ አሁንም እንደዚህ የአርሰናል ደጋፊዎች አርሰናል ነው አሁን መስጋት ያለባቸው ከሲቲ በላይ። ምክንያቱም አሁን ይሄንንም አሳልፎ ሊሰጥ ይችላል። እውነት ነው የምላችሁ። ግን ገራሚ ጨዋታ ነው ያየነው። ገራሚ ጨዋታ፣ ደስ የሚል ጨዋታ። እንዴት ደስ እንዳለኝ እውነት ነው የምላችሁ። በተለይ አሸንፎ በነበር ኤቨርተን። ለማንኛውም እስቲ በጨዋታ የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ቴንክ ዩ። እግር ኳስን የምትወዱ ሰዎች ምንኛ የታደላችሁ ናችሁ። ዛሬ ከሂልዲንግሰን ይሄንን ያገኘን ይመስለኛል። ጨዋታው 3-3 ተጠናቋል። በአንድ እግር ኳስ ውስጥ መኖር ያለባቸው ጉዳዮች እንዳለው ነበሩት። ሃፍታይም ማኔጅመንት ምን ማለት እንደሆነ ደግሞ ዴቪድ ሞይስ አሳይተውናል። ኢርጉን ቡማን ምናልባት ስሙ አስቸጋሪ የሆነ የ22 ዓመት እንግሊዛዊ ተጫዋች የጨዋታው ዋነኛ ካራክተር ነው ብዬ አምናለሁ። በተለይ በሃፍታይም ማኔጅመንት ዴቪድ ሞይስ መደነቅ ካለባቸው እዚህ ተጫዋች ላይ የጨመሩት ኃይል የቀላቀለ እንቅስቃሴ፣ የማንቸስተር ሲቲ ተጫዋቾች ላይ አግሬሲቭሊ መጫወትን ሲጨምሩ ይሄን ወጣት ተጫዋች በዋነኛነት ጥቅም ላይ አውለውታል። ጋርነርም ይሄንን ነገር ሲያደርግ ነበር። በ11 ደቂቃዎች እብደት ብቻ ኤቨርተን ጨዋታውን 3-1 መራ። የጄሬሚ ዶኩ ልዩ አቅም ጨዋታውን ወደ 3-3 ወሰደው። እጅግ ውብ ጨዋታ ነበር። እንግዲህ ተቀይሮ የገባው ቲሞ ባሪ 2 ጎሎችን አስቆጠረ። እንዲሁ ደግሞ ኦብሪኤን ብዙ ከጎል ጋር ማይገናኝ ተጫዋች ጭምር ማንቸስተር ሲቲ ከማዘን ምት ጎል አስቆጠረ። የማርክ ጌይ ስህተት የጨዋታውን ቀለምና ቅርጽ ቀይራለች። ኤቨርተን ለራሱም ለአርሰናልም ትልቅ ውለታ ውሏል። እርግጥ ነው የጄሬሚ ዶኩ የመጨረሻ ደቂቃ ጎል ቡድኑ አቻ ወጥቶ 1 ነጥብ ማግኘቱ አሁንም በቀላሉ አርሰናል ላይ የጠነከረ ጫና ባይሆንም ግን ይሄ 1 ነጥብ ምናልባት ምክንያት ይኖረው ይሆናል። ማንቸስተር ሲቲ 3 ነጥብ ልዩነት ከሚሆነው በላይ ወደ 6 ነጥብ ከሚሆነው በላይ 5 ነጥብ ላይ እንዲቆይ ማንቸስተር ሲቲ ምናልባት ቀሪውን የሚያሸንፍበት እድል ካለ የነጥብ ልዩነቱ 3 ከሚሆን 2 የሚሆንበት አጋጣሚ የፈጠረበት የጨዋታ ሂደት ነው የነበረው። በጨዋታው ግን ሁሉም አይነት ጥራት ነበሩት። የአርሰናል ደጋፊዎች በእርግጥ ይህን ጨዋታ በተለየ ስሜት እንደተከታተሉት መናገር ይቻላል። ራሳቸው ሚካኤል አርቴታና ተጫዋቾቻቸውን ጨምሮ። ኤቨርተን ግን በሜዳው ፍጹም አይቀመስ የነበረው ዴቪድ ሞይስ ከዓመታት በኋላ ለመጀመሪያ ጊዜ ፔፕ ጓርዲዮላ ሊያሸንፉት ይመስሉ ነበረ፣ ግን ያን ማድረግ አልቻሉም። በማንቸስተር ሲቲ ቤት በሁለተኛው አጋማሽ ምን አስተውላል ካላችሁኝ የሚቆራረጡ ፓሶች ሲደመር አደገኛ የፓስ ስህተቶች። ማርክ ጌይ፣ ኮቫቺች ይሄን አድርገዋል።
የማርጌ ኳስ ተቆጠረ ለባሪ ያቀብሎት። ሁለተኛው ኳስ ደግሞ ኩዣኖ በትክክል ማጥራት የከበደው ኳስ የማዘን ምት ሆኖ ተቆጠረ። ሶስተኛው ኳስም ኦሪያሊና ዶኩ በተሻሙበት አጋጣሚ የተፈጠረ የኳስ ስህተት ሆኖ ነው ኤቨርተን ያስቆጠረው። ይሄንን አጋጣሚ ደግሞ የፈጠረው የዴቪድ ሞይስ የሁለተኛ አጋማሽ ጫናን የፈጠረ የጨዋታ ዘይ ነው። የእግር ኳስ ልኬቱን የት እንደደረሱት መመልከት ትችላላችሁ። ዴቪድ ሞይስና ልጆቻቸው ወይም ማኔጅመንቱ አንደኛውን አጋማሽ መርጠዋል። የመጀመሪያውን አጋማሽ ለማንቸስተር ሲቲ ሰጡት። በሁለተኛው አጋማሽ ቡድኑ መጣና ወደ ምርጡ 1 ነጥብ ሄደ። ማሸነፍ የሚችልበት እድል በእጁ ነበር። እጅግ ውብ ጨዋታ ነበር። ሶስተኛው ጎል ተቆጠረበት ማንቸስተር ሲቲ የኮቫቺች ስህተት ነበረበት እሱ ኳስ ላይ። ኮቫቺች ወዲያው ደግሞ ማረም ቻለ። አስደናቂ ሰንጣቂ ኳስ ላይ ኤርሊንግ ሃላንድ ሰጠው። እጅግ በጣም ውብ እግር ኳስ የእንግሊዝ ፕሪሚየር ሊግ ሁሌም ተወዶና ደምቆ እንዲሄድ ከሚያስገድዱ አጋጣሚዎች መካከል አንደኛው ይሄ ሆኖ ተፈጥሯል። ነገ ምሽት እንግዲህ አርሰናል በአውሮፓ ቻምፒየንስ ሊግ ትልቁን ፈተና ይፈተናል። ከዛ በፊት ግን ምርጡን ውጤትና ምርጡን ድል ከዚህ ሜዳ አግኝቷል። ከዌስትሃም ጋር በዌስትሃም ሜዳ የሚያደርገው ጨዋታ ግን ሌላ አንዳች ፈተና ይዞ ሊመጣ የሚችል ከሆነ ለማንቸስተር ሲቲ አዲስ እይታ፣ አዲስ መልክ፣ አዲስ አጋጣሚ ሊሆን ይችል ይሆናል። ምሽቱ ግን ውብ ሆኖ 3-3 ተጠናቋል። ሻንጤን ይዤ ከቤት እየወጣሁ አቻወሉ እንዴ ኤቨርተን እናንተ እዛ ናችሁ፣ እኛ አንኖር፣ እኛ በሀገራችን ሰርተን አንለወጥ፣ ስደት በቃ እንዲ ዌስትሃም ትልቅ ኃላፊነት ሰጥተናል። ስደት አይኑ ይጥፋ። ዋይን ሮኒ እንዳለው ተሳካለት። የቀድሞ ክለቤ ኤቨርተን ማንቸስተር ሲቲን ያስጥለዋል እንዳለው 3-0 ወጥተዋል እንግዲህ ማለት ነው። ድራማቲክ ጌም የተመለከተ ነው። ከምሬን ነው የምላችሁ። ምን አይነት ጨዋታ ነው ያየነው? ፈርስት ሃፉ ሌላ፣ ሰከንድ ሃፉ ሌላ። ኤቨርተን ይሄ ማጥቃት መጀመሪያ ፈርስት ሃፍ የት ሄዶ ነው? ከምሬን እኮ ነው የምላችሁ። ኧረ በስመ አብ። ከማርክ ጌሂ በኋላ ስህተት በኋላ ማንቸስተር ሲቲዎች ሺት ሆኑ። ከምሬን ነው የምላችሁ። በቃ ተንቦጃቦጆ አይገልጾም። ዛሬ የት ነው የሄደው በርናንዶ ሲልቫ? እንዴት ነው የተዳከመው? ከምሬን ነው የምላችሁ። ኦሬሊ ማጥቃቱ ተገድቧል ማለት ይቻላል። በቃ በዛሬው ጨዋታ ያን ያህል ሲያጠቃ አልነበረም። በስማም ግን ዶኩን አለማድነቅ አይቻልም። እነዛ ሁለቱ ጎሎቹ እጅግ በጣም የሚያምር ነው። ኤቨርተኖች ማለት ነው ሰከንድ ሃፍ የዴቪድ ሞይሱ ቡድን እጅግ በጣም የሚገርመውን ኤቨርተን ያሳየን። ብቻ ግን የጨዋታው ሞመንትን የቀየረው የማርክ ጌሂ ስህተት ነበር ማለት ነው በዚህ ጨዋታ ላይ። ያው ኤቨርተኖች ግን ትልቅ ጫና እየፈጠሩባቸው ነበር ሰከንድ ሃፍ ላይ ማለት ነው። ብቻ ግን ለሚካኤል አርቴታው ቡድን ለአርሰናል እንግዲህ ተመችቷል ማለት ነው። አርሴን ፋሚሊ ኮንግራ ማለት ፈልጋለሁ። ይመቻችሁ። 2 ነጥብ ቀላል አይደለም። እኔ ግን በዚህ ሁኔታ ማለት ነው ከምሬን ነው የምላችሁ የቀጣይ ጨዋታ የበርንማውዙ ጨዋታ ላይ አይ ቲንክ ቀጣይ መሰለኝ የበርንማውዙ ጨዋታ ላይ ሮድሪ ካልተገኘ የማንቸስተር ሲቲ የዋንጫው የጉዞ የህል ውሃ ነገር እዛ ላይ አከተመ። ለማንኛውም አርሴ ፋሚሊ ኮንግራ እንዲህ ነው እንዲህ ያልከኝ መኮንን የአርሰናል ደጋፊ በመጨረሻው ሽርፍራፊ ሰከንድ ማንቸስተር ሲቲ የአቻነቱን ጎል አስቆጠረ ብለህ እንዲች ብለህ እንዳይከፋ። እንዲች እነሱ እንዴት እንደጨነቃቸው አየህ። አርሰናል እንዴት እንደሚያስጨንቃየህ። ደጋፊው ምን አደረገ? ስቴዲየም ጥሎ ወጣ። ነገር ግን ኤርሊንግ ብራውት ሃላንድ ሁለተኛውን ጎል ሲያስቆጥር ተመልሶ መጣ። ከወጣበት ተመልሶ መጣ። አየህ አይደለ? እንደሚያጡት ያውቃሉ። ሁሉም ነገር እንደማይገባቸው ያውቃሉ። ከኛ ጫማ ስር እንደሆኑ አሁን በደንብ ያውቃሉ። አምነዋል እኮ ነው የምልህ። ቦትሊንግ ማለት ይሄ ነው ያላዳለች። ቦትሊንግ እኛ አይደለንም። ገብቷል አይደለ? አቻንስ ማናየበት ጀምሮታል ዛሬ ማንቸስተር ሲቲ። ቀጣይ ይቀጥላል፣ ከዛ ይሰልሳል። ወደድክም ጠላም ይህንን ቪዲዮ ሴቭ አድርገው ማለት ነው። ከበርንሌይ ስንጫወት 37ኛው ሳምንት በኤሚሬትስ ስታዲየም እናረጋግጣለን ዋንጫውን። ግባ እናውጣው። ፎሎ አድርግ፣ ኮፒ ሊንክ፣ ላይክ እያደረግ መድኃኒዓለምን ህሊና ከሌላችሁ ሁሉ አንስና ህሊና እዚህ ጋር ዌስትሃም አርሰናል ላይ ያስጥለው። ኧረ እባክህ እኔ ግን እንደዚህ ይቻላል? እሺ ማን አለ ስለዚህ ብናጣም በራደንነት ነው ዌስትሃም በትሊና ከሌላችሁ የዛሬ 15 ቀን ስለ ኤቨርተን እና ስለ ሲቲ ይሄን ተናግሬ ነበር። ኤቨርተን ከሲቲ ለሲቲ ከባድ ነው የሚለው ጨዋታ ከኤቨርተን ጋር የሚያደርገው ጨዋታ ነው። ኤቨርተን ማለት በጣም ይከላከላል፣ ከዛም በኋላ በካውንተር አታክ ነው የሚጫወተው። እንግዲህ ስለዚህ ኤቨርተንን አያልፍም ሲቲ ብዬ አስባለሁ። እና ተሳሳትኩ ታዲያ ይሄን ይመስላል ማለት ነው። እኔ ግን ማለት ነው እኔ የዶኩ ኳስ ያለ ምክንያት የገባ አይመስለኝም። ሶስተኛው ኳስ በቃ ውስጤን የሆነ ነገር እያለኝ ነው። በቃ የሆነ ነገር ሊሆን ነው። እኔ አላቅም እግዚአብሔርን። እኔ
3 ጨዋታ ነው አርሰናል የቀረው። ከሶስቱ እኮ ግዴታ አንዱ መጣል አለበት። እኛ ነን ከሶስቱ ደግሞ ሁለቱን ካሸነፈ በኋላ እኛ ራሱ አራቱን ጨዋታችን ቀጥታ ዊን ማድረግ አለብን። እሱ ነው ተስፋ ከዚህ በኋላ ሌትስ ሆፕ ነው በቃ ከዚህ በኋላ አሁንም ድረስ ግን እኔ እስካሁን አይምሮዬ ላይ ያለው ነገር የዶኩ ኳስ የመጨረሻው ኳስ እኔ ያለ ምክንያት የገባ አይመስለኝም። በቃ እንደዛ ብለን ተስፋ አድርገን መንቀጥል ይችላል። ካልሆነ ይብላው ማን እኔ ወይኔ ታይትል ሬስ ላይ ሆነ አንተኔ ጌሂኩ እግዚአብሔር እንደዚህ አይነት አይሳሳት። እሺ እኔ ምን ብዬ እንደምናገር አላውቅም። እግዚአብሔርን አርሰናል ደጋፊዎች አሁን ፔፕ እድሉን ሰጥቶታል። አርቴታና ልጆቹ ይሄን እድል ይጠቀማሉ የሚለው ነው የሚያሳስበው። መጀመሪያም አርሰናሉን ዋንጫ እንዳያነሳ ስጋት የሆነበት እኮ ፔፕና ልጆቹ እኮ አይደሉ አርቴታና ልጆቹ ናቸው እንጂ በግድ ፔፕን ጎትተው ነው ዋንጫው ፉክክር ያመጡት እኮ እንጂ እኮ አሁን 3 ሳምንት 4 ሳምንት ሲቀረው ስለ ዋንጫ ፉክክር ልናወራ አይገባም ነበር በሁለቱ መካከል። ግን አርቴታና በሞቴ ብሎ አመጣው። አሁን ደግሞ ይሄን እድል ሰጥቶታል። አሁን ቻንስ ተገኝቷል። ግን ይሄን እድል ይጠቀማል እንደሚለው ነገር ደግሞ ያሳስባል። ምክንያቱም ካንዳሉ 2 3 እያሳየ ስለነበር አርቴታ እሳየው ከተጠቀመው ማሻአላህ ማርታ አይደለም ፋሚሊ ብዙ አጠብቁ። ምክንያቱም ስጋቱ ማን ነው? ፔፕ አይደለም ስጋቱ ራሱ ነው። አርሰናል ከደከመ ነው ሌላው የሚበላው ይያለው ሁሌም እናገራለሁ። አሁንም እንግዲህ ቦይስታም አሸንፈው እንደዛ ያሉትን ጨዋታዎች አሸንፈው ከሄደ ማንንም አይጠብቅም ማለት ነው። የማንንም መጣል አይፈልግም ከዚህ በኋላ ይሄን እንዴት ይጠቀማል የሚለውን አብረን እናያለን። ግን ብዙ አጠብቁ። ብቻችን ኢንጆይ ማድረግ ነው። እኔ የተሰማኝ ይሄን ነው። እናንተ የተሰማችሁን ደግሞ ኮሜንት ላይ አስቀምጡ። ቪዲዮ ከተቻችሁ ኮፒ ሊንክ ሪፖስት ላይክ ማድረግ እንዳይረሳ። ቴንክ ዩ። ሲጀመር ማርክ ይሄ ማለት ነው የአርሰናል የልብ ደጋፊ ነው እንዳትከራከሩኝ። እኛ ማለት ነው ላለፉት አመታት ጋርዲዮላ ሲሰራብን የነበረው ሴራ ዚንቼንኮን እኛ ጋር አስቀምጦ ሲቦጠቡጠን የነበረውን ሴራ ይሄው በማርክ ጉዌ በኩል ተወጣ ነው። ልዩነቱ እኛ ቀጥታ ከሲቲ ያመጣ ነው። ይህንን ደግሞ በተዘዋዋሪ ከሌላ ክለብ አንስተን ሰጠናችሁ። ዘን በሚጠቅመን ሰዓት ለኛ አሲስት አደረገልን። ማን? ማርክ ጉዌ ይችላል። ምንም በቃቱ ላይ ጥርጥር የለም። ግን ይሄ ልጅ የኛ ተላላኪ ነው። እኛንን አባረን አሳደን እዛ ልክን ይፈጠር ነው። ገብቷል አይደለ? ሰራልና የባው ምን አይነት ምሽት ነው እያሳደርክ ያለሁት ማለዬ? ምን አይነት ምሽት ማርክ እንጂ አርሰናል ላይ ነው ሲጀመር። በዚህ ዓመት አርሰናላችን ዋንጫ ሲበላ አንድ ተጨማሪ ሜዳ ላይ ይሰራል። ከዛስ ይሰጠዋል በአግባቡ። ጆጆ በል ተኛ አቃጣሪው አሽቋላችሁ በሙላ ተኛ ለአራዳ ልጅ ያርግለት ይባላል። ለዚህም ተጫዋች ደግሞ አቦ ጥፍጥፍ ያርግለት። የአራዳ ልጆች ዴቪድ ራያ ለተከታታይ 3ኛ ጊዜ የወርቅ ጓንቱን ቅልጥም አድርጎታል። ዛሬ እንግዲህ ዶናሩማ ጎል ማስቆጠሩን ተከትሎ ማለት ነው ክሊንሺቱ ሲጨምር አርሰናል ተከላካይቶ በመድፍ ካልሆነ ነገ 21 መድፍ ይተኮሳል ተብሏል። እንደውም አርሰናል የዛሬውን ድል አስመልክቶ አለ 22ኛው ሁሉ እንዲተኮስ ፍቃድ ጠይቋል የኢትዮጵያን መንግስት የአራዳ ልጆች ማለት ነው። ለማንኛውም ዴቪድ ራያ እየቀለጣጠመው ነው ማለት ይሄንን የወርቅ ጓንት ሲያንስበት ነው። በረኛው ሲጀምር ኤአይ ነው የሚባል በረኛ እኮ ኳሱ ገብቷል ብለው እየጨፈሩ እሱ ለራይስ አቀብሏል። ለማንኛውም ሀሳብ አስተያየት እናንተ ነው። ሼር ኮፕሊንግ አይረሳ። ይመቻችሁ።